አስመሳዮች፣ ሌቦች ተጠራርታችሁ የሆነ ሰው ጠምዳችሁ የፈረደባት አንድ ቀባጣሪ ያለች ሊያ እሷን ለመብላት የመጣችሁ ሰዎች አላችሁ። ቂም የያዛችሁ በሌላ ነገር ያውም ሴቶች በሌላ ተጣሉ። እውነት ነው። ከኔ ጋር ጸበኛ ነች። መርገጥ እችላለሁ። ህሊና የሚባል አለኝ። ፊደል ቆጥሬ ያለሁ ህሊና መርገጥ እችላለሁ። ሊያን ማብጠልጠል እችላለሁ። ጸበኛ ነኝ። ብዙ ነገሯን ለማውደም መስራት እችላለሁ። ሊያ ምንም ያለችው ትክክለኛ ነገር እስቲ አዳምጡ። ሊያ ያለችው አይደለ የምናወራው? ሊያ ያለችውን ስሙ። ይኸው ቪዲዮ አለ። ቪዲዮ ተቀርጾ ነው የተቀመጠው። ይሄን ያለችው ሊያ እናትሽን አሳርፊ ማለት ስድብ ነው። እንቁርቲ ልንገርሽ እስቲ እናትሽን አሳርፊ፣ እናትሽን አምጥተሽ እዚህ አታሰሪ፣ እናትሽ ይረፉ፣ ወርቅ አልብሰሽ በስርዓት አኑሪያቸው ማለት ስድብ ነው ወይ? የፈለገ ከኔ ጋር ጸበኛ ብትሆን እውነት ነው። ዮኒ ማኛ ጋር ሊያ 100% ልክ ናት። ማዘርዬ የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራቸው። እሷም ሞታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር ነው የምትኖረው። ማዘሯ ጋር ትመጣለች ማታ ከመሸ 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለእሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጠዋት የሆነ ስራ ነበረባቸው ጠዋት ላይ። ከዛ ቅቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው፣ አያት ናቸው። ይመሽቷል። ቅቤ ለማንጠር ሲያደርጉ ደክሟቸው ኦል ደ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ